ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄ እንግዲህ የተለመደው የሞይዙብ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሁል ጊዜ የተበበራችሁ አይለየን። ዛሬ እንግዲህ ስለ አብርሽ ላወራ ነው የመጣሁት። መቼም ይሄን ሰሞን ወረኛ ሆኛለሁ። እኔ ምን ብዬዋለሁ መሰላችሁ? አብርሽ የሚለውን ቀይሬ ሹሩቤ ብዬዋለሁ። ሹሩባው ያምርበታል። እኔ እኮ አሁን ጊዜው ተቀየረና ወንዱ የሴት ያምረዋል፣ ሴቱ የወንድ ያምረዋል። እኔ ግን አንዳንዴ ምን አይነት ጊዜ ላይ እንደደረስን ራሱ ግራ ይገባኛል። ለምንድን ነው ባለን ነገር ላይ ማይበቃን? ባለን ነገር ላይ ማጌጥ ማንፈልገው ለምን እንደሆነ ግራ ይገባኛል። እኔም ብቻ ነው እናንተንም ግራ እየገባችሁ ነው። በዛ ላይ እንግዲህ ሴቶቹ እንዳያችሁት ሊጋደሉ ነው። ሁለቶቹ ሲገርሙን ሶስተኛ መጣች። እንግዲህ ፍቅር ከዚህ በፊት ትተዋት አልፈልግሽም ብሎ ሩታ ጋር ሄዶ ነበር። አሁን ደግሞ እኔ ግን አንዳንዴ ማለት ነው የጣሉትን ነገር ለማንሳት ለምንድን ነው የሚቸኩሉት? መጀመሪያ ለምን ይጥላሉ? ከዛም በኋላ ደግሞ ለምን ማንሳት ይፈልጋሉ? ግን ይሄ ነገር እንደኔ ግራ የገባችሁ ሰዎች አላችሁ። ብዙ ጊዜ እኮ ነው አጠገባቸው ስትሆኑ ይጥሏቸዋል። ካጠገባቸው ዞር ስትሉ ደግሞ ሊያነሷችሁ ይፈልጋል። መጀመሪያ ለምን ማንሳት ከሚፈልጉ ከጣሉ ወዲህ ማንሳት ከሚፈልጉ ለመጀመሪያ በደንብ አይዙም? ይሄ እኔ የሁል ጊዜ ጥያቄ ነው። ማንም መጠየቅ እንዳለብኝ ስለማላቅ ብቻ ሁሌ ግራ ይገባኛል እንጂ ብዙ ወንዶች እንደዚህ ናቸው። የሆነ ለወጥ ብለ ሲያዩ ይናደዳሉ። የሆነ ነገር ከነሱ በለጥ ስትል ማለት ነው እንደ አነፍንፎ እንደ ውሻ አነፍንፎ ይመጣሉ ማለት ነው። ለምንድን ነው መጀመሪያ ለምን በስነ ስርዓት አትይዙም? እንግዲህ አሁን አብርሽ እንዴት ነው ያደረገው? መጀመሪያ አልፈልግሽም ብሎ የሄደውን ሴት ጋር ተመልሶ መሄድ፣ ይሄ ምን ማለት ነው? ከሱ ደግሞ እሷ ናት የገረመችኝ። እሷ በምን ገረመችሽ አትሉኝም? ከአንድም ሁለት ሰው ላዋ ላይ ሲደርብ ዝም ብላ እያየች አሁን ማንሳት ምን አስፈለገ? እሱ ገና መቼ ጣጣውን ጨረሰና ነው እንደገና ከሱ ጋር መሆን የፈለገችው? እንግዲህ ይሄ ጣጣውን እንኳን ጨርሶ ቢሆን ራሱ ማለት ነው እኔ እንጃ፣ እኔ አስፈላጊ ነው ብዬ አላምንበትም። ምክንያቱም ሄዷላ እነዛን ፈልጎ እስኪ ሄደ ድረስ አሁን ላይ ምን ሊጨምርልሽ በህይወትሽ ውስጥ አስገባሹ? እንግዲህ አንቺ ታውቂያለሽ። ምክንያቱም አንዳንዴ በሰው እንትን ገብቶ መፈትፈት ነው የሚሆንብን። እንግዲህ እሷ ያሰበችው ያለመችው ነገር ይኖራል። ወይንም ደግሞ እንግዲህ እሱ ወይ እነዛን ለማስቀናት ፈልጎ ይሆናል። ይሄ እንግዲህ የኔ መላምት ነው። እውነቱ ያለው እሱ ጋር ነው። እሱ ነው እውነቱን የሚያውቀው። እኛ ምንም ልናቅ አንችልም። ግን አንዳንዴ ማለት ነው የያዝነውን ነገር ጠበቅ አድርገን ብንይዝ፣ የራሳችንን ነገር ሁል ጊዜ አጥብቀን ብንይዝ የሌላ ሰው ተመልካች አንሆንም፣ የሌላ ሰው ለማኝ አንሆንም። ስለዚህ እኔ ሁልጊዜ የምላችሁ ነገር የራሳችሁን አጥብቃችሁ ያዙ። ከዛም በተረፈ ሌላው ትርፍ ነው እንጂ ይሄ እየሮጣችሁ ዝም ብላችሁ ከዚህም ከዛም ይሄ ህይወት አይመስለኝም። ይሄ የሴጣን ስራ ነው። ስለዚህ አንተም አርፈ አንዱ ጋር አሁን ልጅ ከዚህ በኋላ እያደገ ነው የሚሄደው። አባት ያስፈልገዋል። ያን ጊዜ ደግሞ አባትም እናትም ከጎን መኖር አለበት። እናንተ መውለድ ብቻ ላይ አትቸኩሉ። ማሳደጉስ እንዴት ነው የምናሳድገው ብላችሁ መጀመሪያ ያስቡ። አሁን ብዙ ጊዜ መውለዱ ላይ ብቻ እያተኮረን ማሳደጉን እየረሳን ነው። ስለዚህ ያው እኔም አንደኛዋ ስለሆንኩ ነው ይሄን ነገር እምላችሁ። በወቅቱ የሆነ ነገር ስንጀምር ይሆናል ብለን ነው፣ እርግጥ ይሆናል ተብሎ ነው ሳይሆን ሲቀር ነው ሁሉም ነገር የሚደበላለቀው ማለት ነው። ስለዚህ በተቻላቸው አቅም የምታሳድጉትን ልጅ ብትወልዱ ጥሩ ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ